አርሰናል የ16 ዓመት ታዳጊ የሆነውን የሌስተር ሲቲውን የአጥቂ ስፍራ ተጫዋች ጄሬሚ ሞንጋን ለማስፈረም በትኩረት እየተንቀሳቀሰ መሆኑ ተዘግቧል። መድፈኞቹ ከሌስተር ሲቲ እና ከተጫዋቹ ወኪሎች ጋር በዝውውር ዙሪያ እየመከሩ እንደሆነም ተነግሯል። እንግሊዛዊ ባለተሰጥኦ ጄሬሚ ሞንጋም ወደ አርሰናል ለመዘዋወር ክፍት መሆኑ ታውቋል። ጉዳዩን ታማኙ ፋብሪዚዮ ሮማኖ አረጋግጦታል። አርሰናል ከሞንጋ በተጨማሪ ከሞርጋን ሮጀርስ ወኪሎች ጋርም ቀጥተኛ ግንኙነት ማድረጉ ታውቋል። በሮጀርስ ዙሪያም በቀጣይ ቀናት አዳዲስ ነገሮች እንደሚሰሙ ነው የተጠቀሰው። ቪክተር ዮኬሬሽ እንደዚሁ በዛሬው ዕለት 28ኛ ዓመት የልደት በዓሉን እያከበረ ይገኛል። የአርሰናል ደጋፊዎች ዮኬሬሽን የመጀመሪያ ዓመት አፈጻጸሙን እንዴት ተመለከታችሁት? እንዴት አያችሁት? ሀሳባችሁን ኮሜንት ቦክስ ላይ ያስቀምጡልኝ፣ እመለከተዋለሁ። ቶም ሂተን በማንቸስተር ዩናይትድ ቤት አዲስ የ1 ዓመት ኮንትራት በይፋ ተፈራርሟል። ሂተን ለመልበሻ ቤት የተለየ ነገር እንደሚሰጥ ይታወቃል። ታዲያ ዩናይትድም የዚህን አንጋፋ ግብ ጠባቂ ኮንትራት ለተጨማሪ 1 ዓመት ማራዘሙን ይፋ አድርጓል። ሂተንም ከፊርማው በኋላ ሲናገር ከማንቸስተር ዩናይትድ ጋር መቀጠል መቻሌ ለኔ ትልቅ ክብር ነው። በክለቡ ውስጥ ያለ ማንኛውም ሰው ስኬት እንዲመጣ ለመታገል ቁርጠኛ ነው። እኔም ለቡድኑ መሻሻልና ለታላላቅ ዋንጫዎች ለመፎካከር በሚደረገው ጥረት ውስጥ የራሴን ድርሻ ለመወጣት በእጅጉ ጓጉቻለሁ ሲል ሀሳቡን ሰጥቷል። የሞሐመድ ሳላ ተተኪ ይሆናል ተብሎ በሊቨርፑል በጥብቅ ይፈለግ የነበረው ኮት ዲቫራዊው መስመር አጥቂ ያንዲዮ ማንዴ በፔዥም እንደሚፈለግ ይታወቃል። ታዲያ ተጫዋቹ ፔዥን በተመለከተ አስተያየቱን ሲሰጥ ፔዤ ከልጅነቴ ጀምሮ የምወደው ክለብ ነው። አባቴ ፔዤ ደጋፊ ነው። እኔም እንደ አንድ የእግር ኳስ ሰው የማደንቀው ቡድን ነው ሲል ለl'équipe በሰጠው ቃለ መጠይቅ ተናግሯል። ከታላላቅ ክለቦች አንዱ በሆነው በዚህ ክለብ መጫወትም ለእኔ ትልቅ ደስታ ነው ሲልም አክሏል። ተጫዋቹን ለማግኘት ፉክክሩ ቀላል እንዳልሆነ የተረዳው ሊቨርፑልም ከአርቢ ሌፕዚግ ጋር ግንኙነት በመፍጠር የዝውውር ሂደቱን አጠናክሮ ቀጥሏል ነው የተባለው። ከሊቨርፑል ጋር በተያያዘ ሌላኛው መረጃ አንዶኒ ራዮላ ሊቨርፑል ከተማ ደርሰው ከቀዮቹ ጋር እስከ 2028 የሚያቆይ ኮንትራት ተፈራርመዋል ተብሏል። የሚቀረው ይፋ ማድረግ ብቻ እንደሆነ ተገልጿል። ሪያል ማድሪድ ሪካርዶ ካላፊዮሪን ይፈልጋል ተብሏል። ማድሪድ ካላፊዮሪ መሀል ተከላካይና የግራ ተመላላሽ ሆኖ የመጫወት ችሎታው እንዳስገረመው ሲገለጽ፣ በዚህ ሰዓት ግን ከአርሰናልም ሆነ ከተጫዋቹ ጋር ምንም አይነት የላቀ ድርድር እንደሌለን የታወቀው መድፈኞቹ ካላፊዮሪን የወደፊት እቅዳቸው ቁልፍ አካል አድርገው ይቆጥሩታል ሲል ፋብሪዚዮ ሮማኖ ዘግቧል። ከሪያል ማድሪድ ጋር በተያያዘ ሌላኛው መረጃ በፕሬዝዳንታዊ እጩነት የቀረቡት ኤንሪኬ ሪኩዌልሚ ምርጫውን ካሸነፉ ሃላንድን እንደሚያስፈርሙ ገልጸው እንደነበር ይታወቃል። ታዲያ ማንቸስተር ሲቲ ባወጣው መግለጫም ሃላንድን በተመለከተ እየተናፈሰ የሚገኘው ወሬ ፈጽሞ ሐሰት ነው ሲል መግለጫ አውጥቷል። ህጋዊ እርምጃ እንደሚወስድም ገልጿል። በተጨማሪ ማንቸስተር ሲቲ ተጫዋቹ ስም ያለ አግባብ ጥቅም ላይ ውሏል ብሎ እንደሚያምንና ህጋዊ እርምጃ ለመውሰድም እያጤነ እንደሆነ መረጃዎች ወጥተዋል። ከጥቂት ዓመታት በፊት አርሰናልን ጨምሮ በርካታ ክለቦች ይፈልጉት የነበረውና ምርጫውን ዩቬንቱስ አድርጎ ከፊዮረንቲና ወደ ዩቬ ተዘዋውሮ የነበረው ሰርቢያዊ አጥቂ ዱሳን ፍላሆቪች ዩቬን በነፃ ሊለቅ እንደተቃረበ ተገልጿል። ተጫዋቹ በዚህ ክረምት ክለቡን በነፃ ወኪል እንደሚለቅ ራሱ ክለቡ አረጋግጧል። በርከት ያሉ ታላላቅ ክለቦችም የ26 ዓመቱን የፊት አጥቂ ለማስፈረም ፉክክር ውስጥ ሊገቡ እንደሚችሉ እየተነገረ ይገኛል። ዳቪድ ኦርንስቴን እንዳወጣው መረጃ ማንቸስተር ሲቲ ኤሌት አንደርሰንን ለማስፈረም ለኖቲንጋም ፎረስት ይፋዊ የዝውውር ጥያቄ አቅርበዋል ተብሏል። ሲቲ ለኤሌት አንደርሰን የመጀመሪያውን ገንዘብ 80 ሚሊዮን ፓውንድ አካባቢ ቢያቀርብም በኖቲንጋም ፎረስት ግን ተቀባይነት አላገኘም። እናም ሲቲ ሁለተኛ የተሻሻለ ጥያቄ ለማቅረብ በመዘጋጀት ላይ መሆኑ ሲገለጽ፣ ፎረስት ለተጫዋቹ ከ100 ሚሊዮን ፓውንድ በላይ ይፈልጋል ነው የተባለው። የስፔኑ ተነባቢ ጋዜጣ ማርካ እንደዘገበው ከሆነ ሪያል ማድሪድ እና ኤንዞ ፈርናንዴዝ በግል ጉዳይ ከስምምነት ደርሷል ተብሏል። ከሰሞኑ ተጫዋቹ ወደ ማድሪድ መሄድ ይፈልጋል የሚሉ መረጃዎች ሲወጡ እንደነበር ይታወሳል። ታዲያ ሎስ ብላንኮስ ከዓለም ዋንጫው በኋላ አርጀንቲናዊውን አማካኝ ለማስፈረም ከተጫዋቹ ጋር እንደተስማሙ ነው የተገለጸው። ነገር ግን ከቼልሲ ጋር የሚያደርጉት ድርድር ፈታኝ እንደሚሆን ተገልጿል። ቼልሲ ለኢንዞ በጣም ከፍተኛ ዋጋ ጠይቋል። ከ120 ሚሊዮን ፓውንድ ያላነሰ ክፍያ ይፈልጋል ነው የተባለው። ምናልባትም ማድሪድ ያንን ገንዘብ ማቅረብ የማይችል ከሆነ ግን ቼልሲ የተወሰነ ገንዘብና ተጫዋች ይፈልጋል የሚሉ መረጃዎችም ወጥተዋል። ኦፕታ 2026ቱን የዓለም ዋንጫን የማሸነፍ እድል አላቸው ብሎ የገመታቸውን ሀገራት በደረጃ አስቀምጧል። በዚህም ፈረንሳይን 18% የሆነ እድል አላት ብሎ ወርቃማውን ዋንጫ የማሸነፍ እድል እንዳላት ገልጿል። በዚህም አንደኝነት ላይ ያስቀምጧታል። ብራዚል እንደዚሁ 15%፣ እንግሊዝ 14%፣ ስፔን 12%፣ የሊዮኔል ሜሲው አርጀንቲና 12%፣ በተመሳሳይ የክርስቲያኖ ሮናልዶ ፖርቹጋል 9% እና ጀርመን ደግሞ 5% በሆነ ትንበያ
መጪውን የዓለም ዋንጫ የማሸነፍ እድል አላቸው ሲል ኦፕታ ግምቱን ይፋ አድርጓል። ከዓለም ዋንጫው ጋር በተያያዘ በመጪው ዓለም ዋንጫ ይተገበራሉ ስለሚባሉ ሕግና ደንቦች ብዙ እየተባለ ይገኛል። ከሰሞኑም ፊፋ ጥቂት ቀናት በቀሩት ዓለም ዋንጫ ላይ አዲስ ደንብ ማውጣቱን ይፋ አድርጓል። በዚህም መሰረት የውሃ መያዣ ኮዳዎችን ይዘው ስታዲየም መገኘት እንደማይቻል ተገልጿል። ከዚህ በፊት ደጋፊዎች የውሃ መያዣዎችን ይዘው ስታዲየም መግባት ይችሉ እንደነበር ይታወሳል። አሁን ግን ክልክል እንደሆነ ይፋ ተደርጓል። ክልከላው የመጣው በደህንነት ስጋት ምክንያት መሆኑ ሲገለጽ ተጫዋቾችና ዳኞች ላይ ቁሳቁስ እንዳይወረወር በማሰብ ነው ተብሏል። ቤርናርዶ ሲልቫ እቅዱን የቀየረ ሲሆን የወደፊት እጣ ፈንታውን ከዓለም ዋንጫው በኋላ ለመወሰን አቅዷል ተብሏል። የቀድሞ እቅዱ ከዓለም ዋንጫው በፊት ነበር። ነገር ግን ሲልቫ እስካሁን የተጠናቀቀ ነገር እንደሌለ በመረዳቱ አሁን ሙሉ ትኩረቱን ወደ ፖርቹጋል ብሔራዊ ቡድን አድርጓል ነው የተባለ። የሲልቫ ወኪል ጆርጅ ሜንዴዝም ቤርናርዶ ውሳኔውን የሚያሳልፈው ከዓለም ዋንጫው በኋላ ነው ሲሉ ተደምጠዋል። ቼልሲ የዩቬንቱሱን የ26 ዓመት የግራ መስመር ተከላካይ አንድሪያ ካምቢያሶን ለማስፈረም ፍላጎት አሳይቷል። አዲሱ የቼልሲ አሰልጣኝ ዣቪ አሎንሶ ባለፈው ዓመት ሪያል ማድሪድን እያሰለጠነ በነበረበት ወቅትም ይህንን ጣሊያናዊ ተከላካይ በጥብቅ ይፈልገው እንደነበር ነው የተገለጸው። እዛው ቼልሲ ቤት ስንቆይ ለሽያጭ ከቀረቡ ተጫዋቾች መካከል አሌሃንድሮ ጋርናቾ እና ጊተንስ ዋነኞቹ ናቸው ተብሏል። ሁለቱም እንደ ኢኤስፒኤን ዘገባ ከሆነ ከቼልሲ የሚወጡበት እድል ሰፊ ስለመሆኑ ተገልጿል። ሃንሲ ፍሊክ የ2025-26 የላሊጋው ምርጥ አሰልጣኝ ተብሎ ተመርጧል። ጀርመናዊው ታክቲሽያን ሃንሲ ፍሊክ በተከታታይ ለሁለተኛ ጊዜ የላሊጋው የዓመቱ ምርጥ አሰልጣኝ ተብሎ በይፋ መመረጥ ችሏል። ፍሊክ ካምፕኑ ከደረሰ በኋላ ባርሴሎናን ሙሉ ለሙሉ ማለት ይቻላል የቀየረው 2024-25 እንግዲህ የላሊጋና የኮፓ ዴል ሬይ አሸናፊ መሆኑ ይታወሳል። የሱፐር ኮፓ አሸናፊ መሆኑም አይዘነጋም። 2025-26 የውድድር ዘመን ላይ ደግሞ የሱፐር ኮፓና የላሊጋ ዋንጫን ማሳካት ችሏል። በሁለት የውድድር ዓመታት ውስጥም እንደዚሁ 5 ትልልቅ ዋንጫዎችን ማሳካት የቻለበትን ቆይታ አድርጓል። የባርሴሎና ደጋፊዎች በሃንሲ ፍሊክ ጉዳይ ምን ሀሳብ አላችሁ? ሀሳብ አስተያየቶቻችሁን አጋሩ። ስኮር 90 የተሰኘው ተቋም በአውሮፓ 5ቱ ታላላቅ ሊጎች ውስጥ የሚያሰለጥኑ 5 አሰልጣኞችን የዓመቱ ምርጥ 5 አሰልጣኞች ብሎ በደረጃ አስቀምጧል። በአንደኝነት ያስቀመጠው የፔዥዮን ስፔናዊ ታክቲሽያን ሉዊስ ኤንሪኬን ነው። እንደዚሁ ደግሞ ሚኬል አርቴታን የመድፈኞቹን አሰልጣኝ ሚኬል አርቴታን በሁለተኝነት አስቀምጧል። ባየርን ሚዩኒክን እያሰለጠነ ድንቅ ጊዜን ያሳለፈው ኮምፓኒ እንደዚሁ በሶስተኝነት ሲቀመጥ ሃንሲ ፍሊክ አራተኛና ዩናይ ኤምሬ በ5ኛ ደረጃ መቀመጥ የቻሉ 5 አሰልጣኞች ሆነዋል።